ዕብራውያን ምዕራፍ 5 ከ10 እስከ 14 እናንብበው። በጌታ በኢየሱስ ክርስቶስ ስም አነባለሁ። እንደ መልከጼዴቅ ሹመት ሊቀ ካህናት ተብሎ በእግዚአብሔር ተሾመ። ስለዚህ ጉዳይ ቁጥር 11 ስለዚህ ጉዳይ የምንናገረው ብዙ ነገር አለን፣ ነገር ግን ለመማር ዳተኛ ስለሆናችሁ ለማስረዳት አስቸጋሪ ነው። በዚህ ጊዜ አስተማሪዎች ልትሆኑ ሲገባችሁ ገና የእግዚአብሔርን ቃል የመጀመሪያ ትምህርት የሚያስተምራችሁ ሰው ያስፈልጋችኋል። የሚያስፈልጋችሁም ጠንካራ ምግብ ሳይሆን ወተት ነው። ወተት የሚጋት ሁሉ ሕፃን ስለሆነ ከጽድቅ ትምህርት ጋር ገና አልተዋወቀም። ጠንካራ ምግብ ግን መልካሙን ከክፉ ለመለየት ራሳቸውን ላስለመዱ ለበሰሉ ሰዎች ነው። የዕብራውያን ምዕራፍ 5 ከቁጥር 10 ጀምረን እስከ 14 ድረስ ያለ የጌታ ቃል ክፍል ነው ያነበብኩት። ዕብራውያን ምዕራፍ 5 የተባረከ ይሁን እና ምዕራፍ 5 ቁጥር 10ን ባለፈው ሳምንት ነካክቻለሁ። ቁጥር 9ን በተለይ በደንብ ነክቻለሁ። ከዛ ቁጥር 10ም የተወሰነ እንደነካው ታስታውሳለሁ። ግን ጌታ ኢየሱስ ክርስቶስ በእግዚአብሔር የተሾመ ነው የሚለውን ሐሳብ ስናነሳ ምዕራፍ 5 ባለፈው ምናልባት ወደ ኋላ መለስ ካልን ቁጥር 6 አካባቢ ላይ አይደል መዝሙረኛው ዳዊት መዝሙር 110 ቁጥር 14 አካባቢ አንተ ግን እንደ በመልከጼዴቅ ሹመት ለዘላለም ካህን ነህ። ስለዚህ በዛ ኦርደር ኢየሱስ በዛ ኦርደር በዛ በኩል የተሾመ በጣም ዩኒክ የሆነ በጣም ለየት ያለ ታላቅ ደግሞ የእግዚአብሔር ልጅ የሆነ ሊቀ ካህናችን ጌታ ኢየሱስ ክርስቶስ ነው። ከሌዋውያን ወገን አይደለም ተባብለናል። ከአሮን ወገን አይደለም። ጌታ ኢየሱስ ክርስቶስ ከመልከጼዴቅ ነው። ስለዚህ በሁሉ ነገሩ በጣም የተለየ ነው። ይሄ መልከጼዴቅ የሚለው ስም መጽሐፍ ቅዱሳችን ላይ በጣም ውስን ቦታ ነው ተጽፎ የምታገኙት። እዛ ዘፍጥረትም ላይ ባይዘው በጣም ብዙ ቁጥር የለውም። በጣም ትንሽ ቁጥር ነው ያለው። መዝሙረኛው ዳዊት በተለይ ደግሞ እንደገና መዝሙር 110 ላይ ተናገረው። እዚህ ደግሞ የዕብራውያን ደብዳቤን የጻፈው ሰው የኢየሱስ ክርስቶስን የሊቀ ክህነት ኦፊሱን ሲያነሳው መልከጼዴቅን ነው ሙሉ በሙሉ ጌታ ኢየሱስ ክርስቶስን ወክሎ የሚያመጣውና ይሄ መልከጼዴቅ የሚባል ሰው በጣም አስደናቂ ነው። ግን በጣም ሪቮሉሽነሪ አይነት ስም ነው አይደል? በጣም አብዮተኛ ስም ነው። ምክንያቱም በሌዊ ስርዓት የነበረውን ነገር በሙሉ ገርሶት ነው የመጣው። ለብቻው ነው ተገንጥሎ የመጣው እስከ ጌታችን ኢየሱስ ክርስቶስ እስከመጣበት ጊዜ ድረስ አና ቀያፋ እስክንድሮስ ምናምን የመጡበት ላይን አለ። የሌዋውያኑ ላይን የአሮን ላይን አለ። ያንን ላይን ነው ሰብሮት የወጣው። ባይዘው መልከጼዴቅ ሰብሮት ነው የወጣውና በጣም ሪቮሉሽነሪ የሆነ አይነት ነው። ገና መልከጼዴቅ ስትሉ አንደኛው ፋይል ሙሉ በሙሉ ተዘግቶ በሌላ በኩል ነው የሚመጣው። ቀጥሎ ደግሞ ከነዛ ሁሉ ይልቃል። በምንም አይነት ሊተካከሉት አይችሉም። እነሱ በሙሉ ሪታየር ያደርጋሉ፣ ይደክማቸዋል፣ ያረጃሉ፣ ይወድቃሉ፣ ይስታሉ። ሲደክሙ ወይንም ሪታየር ሲያረጁ የሚተካቸው ሌላ ይመጣባቸዋል። በየአመቱ ነው የሚሆኑት። ለዘላለም ሊቀ ካህን የሚሆን ከአሮን ወገን ማንም የለም። መልከጼዴቅን ግን አንተ ለዘላለም ካህን ነህ ብሎታል። መዝሙር 110 ላይ አንተ ለዘላለም ካህን ነህ ይሏል መልከጼዴቅን። ስለዚህ ለዘላለም ካህን ነህ የተባለው መልከጼዴቅ ነው ይላል የዚህ የዕብራውያን ደብዳቤ ጸሐፊ። ጌታ ኢየሱስ ክርስቶስ በመልከጼዴቅ ኦርደር ይለዋል፣ በመልከጼዴቅ ሹመት ዘላለም ሊቀ ካህን ሆኖ በእግዚአብሔር ተሹሟል ይለዋልና በጣም አብዮተኛ አይነት ስም ነው መልከጼዴቅ። ግን የደብዳቤው ጸሐፊ አይተን ቁጭ ብሎ እየጻፈ ባለፈው ተናግሬ ሊሆን ይችላል። ቁጭ ብሎ እየጻፈ ትዝ ሲለው መሀል ላይ የሆነ ሐሳብ ያነሳና ይጽፍና ከዛ ወደ ዋናው ሐሳብ እንደገና ይመለሳል። አሁን ምዕራፍ 5 ቁጥር 10 ላይ የተወውን መልከጼዴቅን ምዕራፍ 5 ቁጥር 11 ጀምሮ እስከ ምዕራፍ 6 መጨረሻ ድረስ ብዙ ሳያነሳው ምንም እንደውም ሳያነሳው ምዕራፍ 7 ላይ ትዝ ይለውና ወደ መልከጼዴቅ እንደገና ይመለሳል። አሁን ምን ትዝ አለው? ስለ መልከጼዴቅ እያወራ ሌሎች በጣም ከመልከጼዴቅ ጋር ወይንም ከጌታ ከኢየሱስ ክርስቶስ ሊቀ ክህነት ጋር የተያያዘ በጣም ጥልቅ ነገር ሊያነሳ ፈለገና የነሱ ዳተኝነት ትዝ አለው። ደብዳቤ ነው። አሁን ደብዳቤ ጽፋችሁ ታውቃላችሁ? የዘንድሮ ሰው ኢሜል ነው የሚያደርገው። አሁን እድሜው ትንሽ ተለቅ ያለ ሰው እኮ ደብዳቤ ይጽፋል። አሁን ለምሳሌ የሩቅ አገር ሰው ከሆነ ቤተሰቡ ሌላ ቦታ ከሆነ ደብዳቤ ሲጽፍ ትዝ ያለው ነው የሚጽፈው። በመሃል ትዝ ይለው ይጽፍና ከዛ ቅድም የነገርኩህን ብሎ እንደገና ይቀጥላል። በቃ ደብዳቤ ነው፣ ሊትራሊ ደብዳቤ ነው። ስለዚህ እንደ ደብዳቤ ነው። አጻጻፍ ስልቱ ምናምኑም ደብዳቤ ነው። በእርግጥ በጣም ክላሲካል የሆነ ነው። ዕብራውያንን የጻፈው ሰውዬ በጣም ክላሲካል ነው። ምዕራፍ 6 ላይ ቲንክ እንፈልገዋለን በደንብ ማን ነው ጻፈው የሚለውን እሱንም በጣም አርጊው የምናደርገው ምዕራፍ 6 ነው። ከምዕራፍ 6 በፊት ምዕራፍ 6 ላይ የሚነሳውን ሐሳብ ለመሸከም ምዕራፍ 5 አካባቢ ያሉ ሰዎች እንግዲህ የዕብራውያን ቸርች
እንደ ኢሲአርሲ አይነት አይመስሉኝም። ዕብራውያን ደብዳቤ ብቻ ነው እጃቸው ላይ ያለው ከአዲስ ኪዳን መጽሐፍት። ከዛ ውጪ የብሉይ ኪዳን መጽሐፍ ነው እጃቸው ላይ ያለው። አዲስ ኪዳን መጽሐፍት ገና እየተጻፉ ነው። ይሄም አይ ቲንክ 50ዎቹ አጋማሽ አካባቢ የተጻፈ ደብዳቤ ነው። ስለዚህ የተወሰኑት እንደውም ግማሽ የሚሆኑት ደግሞ ከዚህ በኋላ የሚጻፉ ናቸው። የዮሐንስ መጽሐፎችን አያውቋቸውም። ዮሐንስ ወንጌል እጃቸው ላይ የለ፣ መልእክት የለ፣ ራእይ መጽሐፍ አያውቁ፣ ማቴዎስ ወንጌል፣ ማርቆስ፣ ሉቃስ፣ ሐዋርያ ሥራ አያውቁም። ሮሜ ምናምን፣ ተሰሎንቄ፣ ቆላሲያስ ምን አያውቁም። ባይዘው ዕብራውያን ብቻ ነው እጃቸው ላይ ያለው። ከዛ ውጪ ደግሞ የብሉይ ኪዳን መጽሐፍ ነው እጃቸው ላይ ያለው። እኔና እናንተ ደግሞ የአዲስ ኪዳን 26 መጽሐፍ አለን ከዕብራውያን ጋር 27 ማለት እና እኛ በጣም በእውቀት ባለጠጎች ነን ማለት ነው። ስለዚህ ዕብራውያኑን እንደዚህ ብሎ ከገሰጻቸው እኛማ ጉድ ፈላ። እነሱ በዛች ታክል ማቴሪያል በዛች ታክል 39 የብሉይ ኪዳን መጽሐፍና ምናልባት ደግሞ ገና አዲስ ኪዳንም አልሆነም ባይዘዌ ቅዱስ መጽሐፍ ነው ብሎ አይደለም የሚያነቡት ዕብራውያንን። ይሄንን ደብዳቤ ያዚህ ሰውዬ ማለት ነው እዚህ እንግዲህ ዕብራውያን ጸሐፊ ብለን የምንጠራው ሰውዬ ደብዳቤ ልኮላችኋል ተብሎ እንዲህ ተሰብስበው ቁጭ ብለው ነው የሚሰሙት። አይ ቲንክ የጻፈውም ሰውዬ ኦልሬዲ ስክሪፕቸር ወይንም ቅዱሳት መጽሐፍት እጃቸው ላይ ስላለ ወደ ኋላ ኮት እያደረገ ከቅዱሳት መጽሐፍት እየመከረ አንዳንዴም አሁን ዛሬ እንደምናየው እየገሰጸ ቀጥሎም ደግሞ እያጽናና በጣም ተስፋ እየሰጠ የእምነት አባቶችን ምሳሌ ያደረገ ሰዎቹን ወደ ክርስቶስ ኢየሱስ እየጎተተ ነው። እና ጸሐፊው ራሱ ምናልባት ቅዱስ መጽሐፍ ነው ብሎ አይደለም የጻፈው። የዕብራውያን ቅዱሳን ከክርስትና ወደ ይሁዲነት እየተሳቡ ስለሆነ ኢየሱስን ከአይናቸው ትንሽ ገለል እያደረገ ወደ ሕግ እየመለሳቸው ያለ ነገር ስላለ አይናቸውን ወደ ኢየሱስ ለመመለስ ትግል ላይ ነው ያለው። ስለዚህ መንፈስ ቅዱስ ሰውየው ሲጽፍ መንፈስ ቅዱስ ምን አረገው? እስትንፋስ መለኮት ያለበት ስተት አልባ መጽሐፍ አረገው። ሰውየው ደብዳቤ ይጽፋል፣ መንፈስ ቅዱስ መጽሐፍ ቅዱስ ይጽፋል። አሜን ነው። ሰውየው ለዕብራውያን መልእክት ይጽፋል፣ መንፈስ ቅዱስ ስክሪፕቸር የአዲስ ኪዳን መጽሐፍ ያጽፈዋል። ስለዚህ በእግዚአብሔር ሉዓላዊ ስልጣን ስር ሆኖ እግዚአብሔር ኢንስፓየር አድርጎት እስትንፋሰ መለኮቱን እፍ ይልበታል ሰውየው ሲጽፍ። ብዙ ጊዜ እሱን ስለምል ማለት ነው። አሁን ጳውሎስ ሲጽፍ መጽሐፍ ቅዱስ እንደሆነ ብዙ ጊዜ አይመስለኝም ብያለሁ እኔ ብዙ ጊዜ። ምክንያቱም እንደኔ ይላል ማለት ላይ ይጽፍና ይሄ የጌታ ሳይሆን የኔ ነው ይላል። የኔ ነው ራሱ መጽሐፍ ቅዱስ ውስጥ ገባ። ሐሳቡ ብቻ ሳይሆን እንደኔ ራሱ መጽሐፍ ቅዱስ ሆነች። አሁን እኔ እንደኔ ሲል የኔ ነው። ጳውሎስ ላይ ገብተህ እንደኔ ካልክ እግዚአብሔር ነው። እንደኔን ሁሉ ወሰደባቸውና ሰዎቹ ቅዱሳት መጽሐፍት እየጻፉ እንደሆነ አላወቁም። ግን በፍጹም መሰጠትና በትጋት ለእግዚአብሔር መንግስት ግን ወግነው ነው ነገሩን ያደረጉት። እግዚአብሔር የተመሰገነ ይሁን። እሺ ቁጥር 11። ስለዚህ ቁጥር 10ን ጨረስን ማለት ነው። ምዕራፍ 7 ላይ ቁጥር 10ን ሄደን በደንብ እናየዋለን። ቁጥር 11 ምን እንደሚለው ስለዚህ ጉዳይ ስለይቱ ጉዳይ ማለት ነው። ኦሬዲ የተጀመረ ነገር አለ ማለት ነው። ስለዚህ ጉዳይ ካለ አይደል የተያያዘ ነው ማለት ነው። ከላይ ተያይዞ የመጣ ሐሳብ አለና ስለዚህ ጉዳይ እና አሁን እንግዲህ እናንተ በጣም በእውነት በጣም በትህትና የመጀመሪያ አድማጭ ሁኑ እስቲ ዛሬ። አሁን ምዕራፍ 7 ገና ነው። አሁን ለእናንተም ይሁን እስቲ ገና ምዕራፍ 5 ላይ ሁኑ። እናንተ ራሳችሁን ምዕራፍ 5 ላይ በጣም በትህትና አቆዩት። ስለዚህ ጉዳይ ሲል ስለ መልከ ጼዴቅ አሁን ስለ ሹመት ስለ ኢየሱስ መሾም ስለ ሊቀ ክህነቱ ሊያነሳ ፈልጓል እና ሲነበብ ስለዚህ ጉዳይ የምንናገረው ብዙ ነገር ቢኖረንም ባይዘዌ ያሰበውን በሙሉ አልተናገረም። ሰዎቹ መሸከም ስላልቻሉ አንዳንዱን ትቶታል። ባይዘዌ ስለዚህ ጉዳይ በጣም ብዙ የምንናገረው ነገር ቢኖረንም ነገር ግን ምንድነው የሚለው? እስቲ በሉት እናንተ። ነገር ግን አፍራሽ ነው አይደል? አሁን ስለዚህ ጉዳይ የሚለው ከላይ የተያያዘ ሐሳብ ነው። የምንናገረው ብዙ ነገር አለን ሲል አይነግረንም እንዴ ታዲያ ሲል ነገር ግን ብሎ አፈረሰው። እናንተ ለመማር ዳተኛ ስለሆናችሁ ለማስረዳት አስቸጋሪ ነው። አሁን አስቸጋሪው መልእክቱ አይደለም። አስቸጋሪው መልእክቱን ለማቅረብ አይደለም። ባይዘዌ ፕሬዘንት የሚያደርገው ጋር አይደለም ችግሩ ነው። አሁን ፕሬዘንት የሚያደርገው የዚህ ደብዳቤ ጸሐፊ አይደለም። አሁን እዚህ ቦታ ላይ አስረጂ ወይንም የነገሩ አቅራቢ ሆኖ የሚመጣው መንፈስ ቅዱስ ነው። እኛ የተጻፈውን ቃል እናነበዋለን። የሚያብራራና ብርሃን የሚሰጠን መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ለሰው ለማቅረብ በዚህ ጉዳይ ላይ በጣም የጠለቀውን ነገር ለሰው ለመግለጥ
በእግዚአብሔር ልብ ውስጥ ያለውን የጠለቀ ሚስጥር ለሰው ለማካፈል መንፈስ ቅዱስ በጣም ሬዲ ነው። ፕሬዘንተሩ በጣም ሬዲ ነው። ቀጥሎ መልእክቱ ኮምፕሊኬትድ አይደለም። አሁን ነገሩ ውስብስብ አይደለም። ነገሩ ከባድ አይደለም። አቅራቢው በጣም ተዘጋጅቷል። ተቀባዩ ግን አተኛ ነው አይደል? እንደሱ አይደለም የሚለው ትክክለኛው ቃል እኮ ሌዚነስ፣ ሰነፎች ናችሁ አላቸው። እናንተ በጣም ትጉ እንደሆናችሁ አስባለሁ ነው። ግን ለትምህርታችን አትሊስት በጣም በእግዚአብሔር ቃል ስልጡኖች እንደምትሆኑ በጣም አስባለሁ። እኔ አይቺን 1 ዓመት ከ9 ወር አካባቢ ሳያችሁ በጣም ኮሚትድ ናችሁ። በፍጹም ሚስ የማታረጉት ነገር ትምህርት ነው። ትምህርት አለ ሲባል በጣም ሰው ታስጨንቃላችሁ። ጥሩ ናችሁ ማለት ነው። አሁን እኔ እዚህ ጋር ቆሜ በማየው አንዳንዶቻችሁን ደግሞ ጠጋ ብዬ በማየው ግን እንደዚህ አይነት ነገር አንደኛ ትጋታችሁን እንድትጠብቁ፣ ቀጥሎ በእንደዚህ አይነት ነገር እንዳትያዙ ይጠብቃቸዋል። ይሄንን ሁሉ ብርሃንና መገለጥ ያፈሰሱ ቀጥሎ ደግሞ ሌላ እንደገና ተጨማሪ በዚህ ጉዳይ የጠለቀ ነገር ለማውራት ፈልገው መሸከም የምትችሉበት አቅም የላችሁም አላቸው። አቁማዳው ያረጀ ነው፣ አዲስ ብንጨምርበት ይተረተራል። አሁን መልእክቱ ጋር አይደለም። ስሙኝ በጥንቃቄ መልእክቱ በጣም ጠንካራና ጥልቅ ነው አይደለም እያለ ያለው። ለማስረዳት ተቸገርን ያለው ነገሩ በጣም ውስብስብ ነው ሳይሆን እናንተ ለመረዳት ያላችሁ ነገር በጣም ዳተኛ ማለት ትንሽ ከባድ ነው። ሰነፍ ይቀላል። እማያቅ ብቻ ሰው ለማወቅ የማይፈልግ እንደማለት ነው። እማያቅ ብቻ ሰው ሲቀርብለት እምቢ ቶ አልፈልግም የሚል አይነት ነው። ባይዘው የሚጠቀሙት የግሪክ ቃል የሚጠቀመው የዚህ ደብዳቤ ጻፍ የሚጠቀመው የግሪክ ቃል ለማወቅ የማይፈልግ ማለት ነው። ቀርቦለት እምቢ ያለ አግብ ያለ አልበላም በጣም ብዙ ደክሟል። ባይዘው ይሄ ሰውዬ እነዚህ ሰዎች ደግሞ ይሄንን ደብዳቤ ሲጽፍላቸው በትንሹ የ10 እና የ15 ዓመት ክርስቲያኖች ናቸው። ረጅም ጊዜ ቆይተዋል እምነት ውስጥ እና ስቲል አንዳንድ ጉዳይ ከእናንተ ጋር ዲል ማድረግ አንችልም ይላቸዋል። አንዳንድ የጠለቀ መንፈሳዊ እውነትን ከእናንተ ጋር ማውራት አንችልም እና ኦልዌይስ ሰርፌስ ነው፣ ኢንተርቴን ማድረግ ነው የምትፈልጉት። ከላይ ያለችዋን ነገር ብቻ የምጣፍጠዋን ነገር ብቻ እየወሰዳችሁ ጠንካራ የሆነ ነገር ግን መቀበል አትችሉም። አቅሙ የላችሁም፣ መሆን አትችሉም አይደለም ያላቸው፣ ፈቃደኛ አይደላችሁም ነው ያላቸው እንጂ ቁጥር 12 ላይ እኮ በዚህ ጊዜ አይደለም ይላል ከዳናችሁበት ካሁን ባለበት በዚህ ጊዜ አስተማሪዎች ልትሆኑ ነበር የሚገባው። ከዳናችሁበት ጊዜ ተነስቶ እስካሁን ያለው ሲቆጠር እንዶ ትክክለኛ ቃሉ ዲዳስኮሎስ መሰለኝ የሚለው አስተማሪ የሚለው ቃል ኢንስትራክተር ማለት ነው። ተማሪውን በሚፈልገው አይነት መንገድ ሼፕ የሚያደርግ ማለት ነው። የተማሪውን ካራክተር፣ የተማሪውን አቲቲዩድ፣ የተማሪውን አፒታይት፣ የተማሪውን የላይፍ ስታይል በስነ ስርዓት ኮትኩቶ ማሳደግ የሚችል ነበር ጊዜው የፈጃችሁት ጊዜ። ስቲል ግን አሁንም ቢሆን ወደዛ ለመሄድ ለማደግ ለመለወጥ ለመብሰል ሬዲ አይደላችሁም አይደለም ይላል። ይሄ ነገር እኛን አይመለከተንም። ይሄ ነገር እኔ ወደ ቤቴ ባስገባው አይመለከተኝም። እኔን ጥላውንን አይመለከትም። ይሄ ቃል ሪሊ እግዚአብሔር ጥላውንን በሚፈልገው መጠን ያክል ነው ዲጋውት ማረጋው። ምን ነው የምትለው? ጥላውን ክንፍና ወጣይ ኖ ከእግዚአብሔር ቃል ጋር ጊዜ ወሰዱ። ዲቮሽን ይኑራችሁ። እግዚአብሔርን ቃል የምታነቡበት የምትጸልዩበት ጊዜ ይኑራችሁ።